ግን በቋሚነት እየቀለብሻት የምትገኘው አንቺ ነሽ እያላት ይገኛል። የበአምላክ አክስት ለህብስት ምግቡን በእንቺ እያለች አመናጭቃ እየተናገረቻት ነው። በአምላክ ምግቡን ቀማት ካክስቱ። አዎ እስከ በሚገባው ቋንቋ ንገራት እያለች ነው። ከጠገበች መብቷ ነው እያለ ይገኛል። በአምላክ ምግቡን ሊበላው እየቃጣ ነው። እንዳትበላው እያለች ትገኛለች አክስቱ። ይቺ ክፉ አረመኔ የሆነች አክስቱ። እስቲ ለዚች ለማልቃቃዋ ልጅ የሚመላለሰው ምግብ እስቲ እኛ የምንቅመሰው። ህብስትዬ በድንጋጤ መልኩ ለምን ብላ ጠየቀች። በአምላክ ሊበላው እየጠቀለለ ይገኛል። አክስቱ ሰሃኑን መታ ደፋችበት። ተዋልኩ አይደል እንዴ እያለች በሽተኛውንም ደህናውንም በየክፍሉ መጣን ልንቀልብ ነው እንድትላለች። እዚህ ጋር አቶ አለም በትዳራቸው ላይ ክህደት እየፈጸሙ ይገኛሉ። እዚህ ጋር ደግሞ የሚገርም ነው። የሚገርም ድራማ ነው። ሰላም ውዶችዬ፣ የህብስት ክፍል ድራማ 19 ይዘንላችሁ መተናል። እየተከታተላችሁ እናንተም ደግሞ እስኪ ሀሳባችሁን እዚህ ጋር እየገለጻችሁ በኮሜንት አሳውቁ። ላይክ ሰብስክራይብ አድርጉን ውዶችዬ። እዚህ ጋር በአንድ መልኩ መልካም በመስመል ስለት እያዘጋችለት ህብስትን እየጎዳቻት ትገኛለች። ፎቶግራሙን መላክ ሳያንሳት አንዳንድ ነገሮችን እየተናገረች ወደ ክፍል እየገባች እየተናገረች ነው። ሄርሜላ ወይዘሮ ይፍቱ ስራ ለመርዝ ተብሎ በአምላክ ቀይሮት ነበርና አሁን የፈለገ ያህል የተመረዘበትን 1 ማንካ በቀን 2 ማንካ እያደረገችበት ትገኛለች። መድኃኒቱ ጉዳት እንደሌለው የተመረዘ ምግቡን ይዛ ወደ ክፍል ገባ። በአምላክም ገና ለገና የተመዘገበውን በጋ እመገበዋለሁ በመላክ በፍጹም አትበላም በማለት እጅን በማለት እንዲደፋ አድርጋለች። እንዴት እንደዚህ ታደርጋለች? ለወንድሟ እንዳይበላ እያለች ስትከላከል መድኃኒት እየቀመመች እንደምትሰጣት ለህብስት ዛሬ ተጋለጠች። ለምንድን ነው የምትከላከዩ? እኔ እንዳልበላው እያለ ይገኛል። በአምላክ ወይዘሮ ይፍቱ ስራ እንደተፈለገው ውጤት እየመጣላት አይደለም። ለሄርሜላ እናት ብር እየላክላት ሴትነቷን አሳልፋ በመስጠት ተነጋግረው ነበር። ዛሬ ተነስታ ወደ ቢሮ በመሄድ አቶ አለም በጣም ቋምጠዋል ሄርሜላን ለማግኘት። ከአቶ አለም መቼም ፍቅር አልያዛትም። ሄርሜላ ግድ እናስቸጋሪ ሆኖባት ነው። አቶ አለም እዚህ ጋር በደስታ ይገኛሉ። ሄርሜላን ዛሬ አገኘኋት በማለት እና በጣም እየደነገጠች ነው። ከበሩ ጋር ተፋጣለች። ህብስት ድራማ በዛሬው ዕለት ምን አዲስ ነገር አለ እያላችሁ እኛም ይዘን መተናል። እንግዲህ ፎቶግራፉ ሰላም ወንዶች የህብስት ድራማ ተከታታዮች ክፍል 19 ይዘን መተናል። ላይክ ሰብስክራይብ ያደርጋችሁ ተከታተሉ። ሀሳባችሁን በኮሜንት ስር ግለጹ። ክፋት ሴራ ማሰራት ነበር። በአምላክና እንቺ እያለች አቤል ተሰራው ሴራ ተቀባና ቀብል ብሎ አንቺ ፎቶዎቹ እያለ ነው ምግብ ደስ ለማለት ምናልባት የማንን ጥገበኛ አናስገድድም እያለ ይገኛል። በአምላክ ምግቡን ለህብስት የመገር የተመረዘውን ምግብ ሊበላው እየቃጣ ነው። እንዳትበላው እያለች ትገኛለች። አክስትዮ ለምን ነው ለቀበጧ የተዘጋጀውን ሰራተኛ እንቅመሰው እያለ ነው። ህብስት በተደናገጠ መልኩ ለምን እያለች ትገኛለች። ሀቤል ሊብና ዋው ምግቡን አስደፋቸው። አክስትየዋ በድንጋጤ በአምላክ ሊበላው ሲል ምግቡን በድንጋጤ ምግቡን ደፋችበት።